ሃይ እንዴት ናችሁ? ኩዊክ ሪማይንደር ነው ይሄ ኦር ጀስት አ ቶት። በጣም ብዙ ጊዜ ሴቶች በተለይም ደግሞ ሴቶች ለፀጉራችን፣ ለፊታችን፣ ለምናምን እያልን በጣም ብዙ አይነት ብር እናወጣለን። ብዙ አይነት ፕሮዳክቶች እንጠቀማለን። ይሄኛው አልተስማማኝም፣ ያኛውን እስቲ ልሞክረው ምናምን፣ ሴታፊል፣ ሴራቪል፣ ላሮቼ ዩ ኔም ኢት በጣም ብዙ አይነት ነገር እናወጣለን አይደለ? ግን ደግሞ አንድ ሰው ራሱን በደንብ ለመንከባከብ በደንብ ራሱን ለመጠበቅ የተሻለ ውበት እንዲኖረው ግዴታ በጣም ብራንድ የሆኑ ነገሮችን ብዙ አይነት ነገሮችን መጠቀም የለበትም አይደለ? በተለይም ደግሞ ውበት ከውስጥ ወደ ውጪ ሲሆን በጣም ጸዴ ይሆናል። ለዚህም ደግሞ ሲምፕል ነገር ምን መሰላችሁ? በቂ እንቅልፍ መተኛት ነው። በቂ እንቅልፍ ደግሞ የምትተኙት የአእምሯችሁ ሰላም ሲሆን ነው። ምክንያቱም በቂ እንቅልፍ አገኛችሁ ማለት ቀናችሁ በጣም የተስተካከለ ነው የሚሆነው። እንደተነሳችሁ ዘላችሁ ቡና ላይ የሚያነቃችሁ ዋቴቨር ኢት ኢዝ እዛ ነገር ላይ አትጣዱም ማለት ነው። ምክንያቱም በቂ እንቅልፍ ካገኛችሁ ኦልሬዲ ፊታችሁ በጣም የተስተካከለ ሆኖ ነው የምትነቁት። ጠዋታችሁ ያምራል፣ ቀናችሁ በጣም ፕሮዳክቲቭ ይሆናል። ያ ደግሞ የሚሆነው የአእምሯችሁ ሰላም ሲኖር ነው። የአእምሮን ሰላም ለማግኘት ደግሞ የመጀመሪያው ነገር ያው ከእግዚአብሔር ነው። ይህች ዓለም የሌላትን ነገር አትሰጥም። የኔን ሰላም ሰጣችኋለሁ አይደል መጽሐፍ ቅዱስ የሚለው። ስለዚህ በጣም ብዙ ጊዜ የተለያዩ አይነት ፕሮዳክቶችን ከመጠቀማችን በፊት የአእምሮ ሰላማችንን ብንጠብቅ፣ ያንን ደግሞ ለማድረግ እየሮጥን ወደ ይሄኛው ፕሮዳክት አልተስማማኝም ያኛውን ስቲል ሞክረው ምናምን ከማለት ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ብንጠጋ ያ ሰላማችን ተጠበቀ ማለት የፈለገ ቢሆን ከነ ውስጣችን ነው ግሎ የሚያደርገው ማለት ነው። ካልሆነ ግን ይሄ በሜካፕ የሆነ ነገራችንን ደብቀን መውጣት ነው የሚሆነው እንጂ ፐርፌክት የሆነ ህይወትም ራሱ አይኖረንም ማለት ነው። አይደለም ቆዳ ምናምን ይቀርና። ስለዚህ የአእምሯችንን ሰላም ብንጠብቅ ከዛ በኋላ ያለው ነገር እግዚአብሔርን ስንይዝ ደግሞ ማለት ነው የአእምሮ ሰላማችን ይጠበቃል። ከዛ በኋላ ህይወታችን የተስተካከለ ይሆናል። ቀናችን ያማረበት ይሆናል። አትጨነቁም። ስትረስ የለውም። የመጀመሪያው ነገር ታውቃላችሁ ስትረስ ነው አይደል? በጣም ብዙ ነገሮችን ያመጣል የሚባለው ኢቭን ሳይንቲፊካሊ ራሱ ማለት ነው። ስለዚህ የአእምሮችንን ሰላማችንን እንጠብቅ ለማለት ነው።